የቴዲ መሪ ማዘፍ ማለት ነው ያስታውሰኝ። የዛሬ 6 አመት ሞሮኮ ቤት ስሰራ የሆነች መሪም የምትባል ልጅ ነበረች። እንደ እንግዳ በየሳምንቱ 40 ትመጣለች እና መሪም ነው ስሟ። እና ዛሬ ቀኑ ዘፈኑን እየሰማሁ ማለት ከተለቀቀ ሰዓት ጀምሮ የምሰማው እሱን ዘፈን ብቻ ነው። እና ጭንቅላቴ ላይ ተመላለሰችብኝ ማርያምን። በቃ ብዙ ታገልንላትና 5 አመት ደሞዝ አልተሰጣትም። በጣም ተሰቃይ ነበር። እጇ እግሯ ሁሉ ነገሯ ተበለሻሽቷልና የወሎ ልጅ ናት መሪም ትባላለች። እና በቃ ብዙ ታገልንላት ጉርሻ ላይ እኔና ጓደኛዬም እኛንም የሚያዛረውን በሷ ምክንያትና ብዙ ታገልንላት ጉርሻ ላይ ተፖስተናት። ስልክ ቁጥር አታውቅም፣ ራሷን ብዙ አታውቅም። ስልክ ቁጥር የቤተሰቧ ምናምን አታውቅምና ጉርሻ ላይ ፖስተት እኔ ነገርኩ ጻፍኩለት ለጉርሻ ፔጅ ምናምን ፖስተታት ቤተሰቧ ታገኙ እና ወንድሟ ይሁን አጎቷ የሆነ ቤተሰብ ፋሚሊ ሜምበሩ ያወራኝ ነበር። እኔ ነው 2021 ምናምን አካባቢ ማለት ነው። የዛሬ 6 አመት 5 አመት ከምናምን 5 አመት መሰለኝ። ከዛ በጣም ብዙ ታገንናት። እዛ ቤት ነው የምሰራው። ሰዎቹ በቃ ጠመዱ። እኔ አይሆንም ብዬ ከዛ ቤት ወጣሁኝ ማለት ነው። አሁንም ብዬ ከዛ ቤት ወጣሁ እነሱ ከሚሰሩበት ከሆነ አልቻልኩም። በቃ ያለው ነገር ምንም ደስ አላለኝም ምናምን ብዙ ነገር ነበር። ልጅቷንም በቃ ሳታሳዝነኛለች ልሞክርላት ነው የወጣሁት። ቢያንስ ወጥቼ እንኳን መርዳት ከቻልኩ ማለት ነው። ብዙ ታገልን ከጓደኛዬ ጋር ለማስጠፋትም በር ላይ ምናምን ቆሞ ይጠብቁናል እንደዘበኛና በመጨረሻ ምን ይወጣውኝ ተቼ ጉርሻ ላይም ብዙ ተሞከረ ያላት አልሆነም። በመጨረሻም ጓደኛ ያስጠፋቻት እና ከዛ ወዲህ የኔም ስልክ ቁጥር ቀየርኩኝና ከዛ ወዲህ ወንድሟንም አግኝቻ አላውቅም፣ እሷንም አግኝቻት አላውቅም። መሪየም የት ነሽ አለሽ ወይ ደህና ነሽ ወይ አሁን ወተሽ ጥሩ ስራ እየሰራሽ ነው ወይ? አንድ ይደውላልኝ ጥሩ ቤት ገብታ እንደነበር ነግራኛለች። ከዛ በኋላ ያለችበትን አላውቅምና ዛሬ እውነት እሷ አይምሮዬ ላይ ስትመላለስ ይዋለችው። እና ደግሞ እኛ የአረብ ሀገር ሴቶች ውጪ ምን ሰራ አረብ ሀገር ምን ሰራ ሁላችንም ሁሉም አረብ ሀገራት ያለን ማለት ነው። ይሄ ለኛ ነው ማርያም ለኛ ነውና ቴዲ የውስጣችንን ማን ነግሮት እንደሆነ አላውቅም። የውስጣችንን ነው የዘፈነልን የልባችንን። ደከመኝ። ዘፈኑን በሰማው ቁጥር አለቅሳለሁ። ዘፈኑ ቲክቶክም ላይ ደስማው ዩቲዩብ ገብቼ ስትሰማው እንባይ በቃ ዳግሜ ነው ማለቅሰውና ሁላችሁም ሰው ቤት ብዙ ችግር ያያችሁ ብዙ ስትራግል ውስጥ ያላችሁ ልጆች አላችሁ። ብዙ በማዳሞቻችሁ የምትጨቆኑ፣ ባሰሪዎቻችሁ የምትመቱ፣ ባሰሪዎቻችሁ ልጆች የምትመቱ፣ መውጣት እየፈለጋችሁ ግን መውጫ መንገድ ያጣችሁ፣ ብዙ አመት ሰርታችሁ ምንም የሌላችሁ ብቻ እግዚአብሔር ያውጣችሁ ሁላችንም ያውጣን ከዚህ ህይወት እና የራሳችን ህይወት ይስጠን ኢንሻአላህ። ቃልን እንግዲህ እንደሰማችኋት ነው። እሷ በሰዓቱ የዛሬ 6 አመት አካባቢ ነው የምትለው ሞሮኮ በነበረች ጊዜ አንድ የወሎ ተወላጅ መሪም የምትባል ልጅ አግኝታት እንደነበረ እና የነበረችበትን ሁኔታ እጅግ አስቸጋሪ እንደነበረና 5 አመት ለፍታ ደሞዟም አልተከፈላትምና የት ደረሰች በማለት ነው እንግዲህ የምትጀምረው። እዚህ ምስሉ ላይ ደግሞ የምታዩት ልጅ ሃና ትባላለች። እንደው ቴዲ አፍሮ መሪም ለሷን የሰራው የሚልም አንዳንድ ሰው ሐሳብ ሲሰጥ አይቻለሁ። በዚህ በሳውዲ አረቢያ በራዎች ውስጥ ነው እሷም ደብዛዋ የጠፋውና ቤተሰቧ ያው ህይወቷ ካለም ከሌለም አባትየው የዛሬ 15 ቀን አካባቢ እንደዚሁ ሶሻል ሚዲያ ላይ ሐሳባቸው ሰጥተው ነበርና እውነት ከሆነ የልጄን አጽም እንኳን አሳዩኝ በአካል ሄጄ ቀብሯን ማየት ፈልጋለሁ ብለዋልና እንደዚህ በቃ በጣም ብዙ እህቶቻችን በአረብ ሀገር እየተሰቃያችሁ ያላችሁና የአዲስ አበባ ተከታታዮች ከዚህ በፊት ብዙ ልጆች ይጽፉልኝ ነበርና እንደው ዛሬ ካላስቸገርኳችሁ addisawut.com ላይ ሐሳባችሁን ብጽፉልኝ
በተለይ ፌስቡክ የምትጠቀሙ ከሆነ ሜሴጅ ብትልኩልኝ ስልካችሁን ብታስቀምጡልኝ እደውልላችሁና ሐሳባችሁን ሼር ማድረግ ስለምፈልግ ነው ለዓለምና በጣም ነው ልቤን የነካኝ ሙዚቃው የብዙዎቻችሁን ስቃይ ነው በዚች 5 ደቂቃ ውስጥ ቴዲ ሼር ያደረገንና እኔም የስደትን ህይወት አውቀዋለሁ እና ከቻላችሁ እስቲ እዚህ ላይ የምታዩት የፌስቡክ አካውንት ሜሴጅም እንትላይም በኮሜንት ማስቀምጥላችኋለሁ እየገባችሁ ላኩልኝ ወይ ደግሞ የምትችሉም ከሆነ ቪዲዮ ከደረሳችሁ ሲደርሳችሁ በሜሴጅም ስልካችሁን ወይ ደግሞ ኢሜይላችሁን አስቀምጡልኝና እደውላለሁ አወራችኋለሁ ሐሳባችሁን ለሁሉ ለህብረተሰቡ ሼር እናደርጋለን ፌስቡክ ላይም እንትን ላይም ዩቲዩብ ላይም እንደዚሁም ደግሞ ቲክቶክ ላይ እንደዚህ አይነት መከራ እየደረሰባችሁ ላላችሁ እባካችሁ ኮንታክት አድርጉንና ሐሳባችሁን ሼር አድርጉን ሌሎች ይማሩበት ነው የምለው በእያላችሁበት ፈጣሪ ይጠብቃችሁ ለሀገራችሁ ያብቃችሁ በጤና ይመልሳችሁ ነው የምለው በሌላው በዚህ አይነት እንትን እመለሳለሁኝ መሪማ እንዲህ በቀላሉ የሚታለፍ ታሪክ አይደለም ታንኪዩ